አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? በመላው ዓለም ላይ የምትገኙ ወንድሞቼ እንዴት ናችሁ? ክርስቲያኖች እንዲሁም ሰላም ብያለሁኝ። ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አለሁ አልሐምዱሊላህ። እንዲሁም በስደት ላይ ያላችሁት ወንድሞቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ኢትዮጵያ ሀገራችንን ሰላም ያድርግልን፣ እኛም ሰላም እንሆን እና ውዶቼ በስደት ላይ ያለን የመዳም ቅመሞች ማለት ነው፣ ፍርሃትን እንስበር ማለት ያኔ ፍርሃትን ማስወገድ አለብን። በቃ ዩቲዩብ መስራት አለብን። ምን አይዲያ ይዤ ምን በጣም ብዙዎች አለን፣ ከኔ ጀምረው ማለት ነው። ያኔ ሚዲያ ላይ ወጥተን ለማውራት በጣም ብዙዎች የሚከብደን ማለት ነው። ግን አንዳንዴ ደፋር መሆን አለብን እህት ወንድሞቼ። እርግጥ አሁን እዚህ ጋር መዳም ቤት እየሰራ ተጨማሪ አሁን ዩቲዩብን ብንሰራው ዩቲዩብን አሁን ጠበቅ አድርገን ከያዝ ነው ይከፍላል። ደግሞ እንደሚከፍል ደግሞ ብዙ እያየን ነው በአይናችን። ስለዚህ ውድ ቤተሰቦቼ ፍርሃትን እናስወግድ። አይዲያ እኮ አለ፣ ግን ፍርሃት ነው ፍርሃት። ያኔ እንደዚህ ካሜራ ፊት ለፊታችን ላይ ደቅነን ለማውራት በጣም ፍርሃት አለ። ግን ደግሞ ፍርሃትን እናስወግድና እህት ወንድሞቼ እንስራ። እዚህ ጋር በስደት መጥተን የማይቻለውን ሁሉ ችለን እየሰራን ነው። ሚዲያ ላይ ወጥተን ደግሞ ለመስራት ምንም የሚያቅተን ነገር የለም። የመጀመሪያ ቪዲዮ ልትሳሳች ትችያለሽ፣ ያኔ ልትሰባብሪ ትችያለሽ። የኔ ካልተሳሳሽ ከስህተትሽ ካልተማርሽ በመጀመሪያ ስህተትሽ እኔስ ተስፋ ቆርጫለሁ አልፈልግም ብሎ መተው የለም። እዚህ ጋር ተስፋ መቁረጥ የለብንም ውድ ቤተሰብ። በቃ ፍርሃትን አስወግደን መስራት አለብን። በቃ ዩቲዩብን መስራት አለብን ብለን ካሰብን እኛ አረብ ሀገር ያለን እህት ወንድሞቼ ምንም አያቅተንም። እዚህ ላይ ደግሞ እስበሳችን ከተያያዝን ምንም ነገር አያቅተንም ማለት ለሌላም እንተርፋለን አይደለም ለኛ እስበሳችን ማለት ነው። ስለዚህ ቤተሰብ ፍርሃትን እናስወግድ። ስንቱን ነገር ችለነው እየሰራናለን። ለአረብ ሀገር በጣም ብዙ ውጣ ውረድ እኮ ችለን ነው የምንሰራው። አረብ ሀገር ላይ ብዙ ውጣ ውረድ አለ። ከኢትዮጵያ ስንመጣ የመጀመሪያ ቋንቋ እናቅም። ቋንቋውን እየተደናበርን የለመድነው። አሁንስ ቋንቋውን ለምደን ምግብ አሰራሩን ለምደን እየሰራን አይደለም። ስለዚህ ዩቲዩብ ለመስራት ደግሞ ምንም አያቅትም። የመጀመሪያ ቀን እንደዚህ ስትቀርሽ ቪዲዮ ላይ ስህተት ሊኖር ይችላል። ምግብ የምንሰራ ከሆነ ምግብ ስንቀርስ ስህተት ይኖራል። ከስህተታችን እንማራለን።